ያጣ ግን ጅል ነው የሚሆነው። ጅል ነው የሚሆነው። የእውነት ጅል ትሆናላችሁ። እኔ ጅል ሆኜ ነበር። የኔን ጅልነት መቁጠር እንችላለን። ጅልነት አንድ ሁሌ ማታ ማታ ከ3 ሰዓት በኋላ ደውዬ ሳወራት እየተቅለሰለሰች ስለምታወራኝ ለኔ የታመነች የተመረጠች ሴት ይመስለኝ ነበረ። ግን እውነታው እንደሱ አይደለም። የኔ ቢጤ ጅሎች እየደወሉላት እነሱንም ታጃጅላቸው ነበረ። ቆይ ምን በሰው ህመም መሳቅና ማጨብጨብ ለምዳችኋል። እሺ ጅልነት 2 ሁልጊዜ በማንኛውም ሬስቶራንትም ሆነ ምግብ ቤት ከኔ ጋር መታየት ያስደስታት ነበረ። እኔም ደግሞ ታፈቅረኛለች ብዬ አስብ ነበረ። ግን እውነታው እሱ አይደለም። ከኔ በላይ ከምትወደው ከምታፈቅረው ከምትሳሳለት ድንች በስጋ ጋር ስለማገናኛትም ነበረ። መብላት ትወዳለች። አብሶ ድንች በስጋ በጣም አክቹሊ አሁን ድንች በአህያ በጣም ድንች ባዘ ወይ አሁን ድንች በአህያ ነው። እሺ ኖርማሊ አሁን ድንች የተሸከመች አህያ ካየን ኦልሬዲ ድንች በስጋ ኦኬ። እና ደግሞ አክት አታርጉ እንዳልበላ ሰው። ሁላችንም በልተናል። እሺ አላወቅነውም፣ በልተናል። ላሳያችሁ። አሁን ለምሳሌ እኔ ብዙ ጊዜ ስታንዳፕ ኮሜዲ ሾው አዘጋጅቻለሁ። ሳቃችን እንደዚህ አልነበረ። አሁን ከሳቃችሁ በኋላ እንዴት እንደምስቁ ላሳያችሁ። ከአቅማችን በላይ ይሄ ሀሳብ ዲፕሬሽን ምናምን መሸከም ጀምረናል። በጣም ነው የምንሸከመው። this is the ባህሪ ኦፍ አህያ። በዘር በብሔር ምናምን መራገጥ ውስጣችን ነው። ያ this is the ባህሪ ኦፍ አህያ። ወንዶችዬ በፊት ቆንጆ ሴት ስናይ እንዴት ነበር የምናደንቀው? ዋው ምናምን ነው። አሁንስ ወንዶች ላይ ሴቶች ታውቃችሁ? ሴቶችስ በፊት ራሳችሁን የምትኩሉት በምን ነበረ? ፓውደር ስቀቡ በብሩሽ ምናምን ነበረ። አሁንስ መሬት ላይ ደፍታችሁ እኮ ነው የምትንከባለሉበት። ይሄ ባህሪያችን ነው። እና ወደ ፍቅር ህይወቴ ስመለስላችሁ ከዚህ ከማፈቅራት ልጅ ጋር ጓደኞቼ የቅርብ ጓደኞቼ ያውቃሉ። ከሷ ጋር በቃ ጊዜ ማሳለፍ በጣም ደስ ስለሚለኝ እንደዚህ እዚህ ቤትም ይዣት መጥቼ ያውቃለሁ። ቲያትር ብዙ ቲያትር አብረን አይተናል። እሷ ቲያትር ማየት አትወድም። ግን ጀስት በቃ እንደውም ቲያትር ማየት አያስደስታትም። ከቲያትሩ ይልቅ እንደውም ቲያትር ቤት በር ላይ የሚሸጡት ይሄ ኩኪስ፣ ቺፕስ፣ ሳምቡሳ ምናምን ያስደስታት ነበር። ያው መብላት ትወዳለች። ድንች በስጋ ጠይቃም ታውቃለች አክቹሊ። እና ብዙ ቲያትር አብረን አይተናል። በጣም ሁሉንም ቲያትሮች ግን ያየቻቸው ከግማሽ በኋላ ነው። እኔ ፈሳሽ ነገር እንትንላለሁ፣ ፈሳሽ ነገር ይዤ እገባለሁ፣ ውሃ። እሷም ውሃ ይዛ ትገባለች። ግን ማወራረጃ ነው። 2 ቺፕስ፣ 2 ፋንዲሻ፣ 1 ሳምቡሳ፣ ጨጨብሳ ከቤት ይዛ ከመጣች በስተቀር ያሲንዬ ትለኛለች። ወዬ ሆድ እላታለሁ። ጁስና ኮካውን ያዝልኝ። እና ትገባለች። ከዛ ቀና ትላለች። ፍቅርዬ ትለኛለች። ወዬ ሆድ ስላችሁ ባይዘው ያቆላመጥኳት እንዳይመስል። እሷ እንደዛ ነው ይመስላት፣ ግን ሆዳም ስለሆነች ነው። ቤትን ቀይፍ